የነበረው ግን ያው እንደ እንግዳ አገልጋይ በዚህ መልኩ ካላችሁም ያው ሽብዬ ነው የመጣሁት። ስለ ሁላችሁም ስለ ቤተ ክርስቲያኗ እግዚአብሔር እየሰራ ስላለው ስራ ሁሉ በእውነት እግዚአብሔር ስም የተመሰገነ ይሁን። በዚህ አካባቢ ይህችን ቤተ ክርስቲያን ስለተከለ እያሳደገም ስላለ ከስር ደግሞ እየተወለዱ እያደጉ ስላሉ ልጆች፣ ወጣቶች ራሳቸውን በታማኝነት ሰጥተው እያገለገሉ እየመሩ ስላሉ መሪዎች፣ እንደተባለው ደግሞ እናቶችም እንደዚሁ በፊናቸው፣ ወጣቶችም በፊናቸው፣ ሁሉም በፍጹም መሰጠት፣ በቅንነት፣ በኮሚትመንት እያገለገሉ ስላሉት ሁሉ እግዚአብሔር እናመሰግናለን። እንኳን እግዚአብሔር ረዳችሁ። መጽሐፍ ቅዱስ ሲናገር መጽሐፈ መሳፍንት ምዕራፍ 5 ቁጥር 1 ጀምሮ ስናነብ በእስራኤል ዘንድ መሪዎች ስለመሩ ሕዝቡም በፈቃዳቸው ራሳቸው ስለሰጡ እግዚአብሔርን አመስግኑ ይላል። መሪ ማግኘት፣ አባቶች ማግኘት፣ ከፊት እየቀደሙ መንገድ የሚጠርጉ ማግኘት ቀላል ይመስላል። በእኛ ባህል፣ በእኛ ሀገር፣ በእኛ ባበሻው ምድር መሪ በጣም ይቃለላል። መሪ እንደ ቀላል ይቆጠራል እና ሆይ ሆይ ብለን እናነሳና ወዲያ ሆይ ሆይ ደግሞ እንጥላለን እና እንዲህ አይነት መሪ ያልበረከተልን ህዝብ ነን ታውቃላችሁ። እና በጣም ቀላል ይመስለዋል። መሪ የሌለው ህዝብ ማለት ያው ንጉሥ የሌለው የንብ መንጋ ማለት ነው፣ ወይም ንግስት። እና በየትኛውም ተፈጥሮ በአራዊት ዓለም በእንስሳት ዓለም መሪ በጣም አስፈላጊ ነው እና እግዚአብሔርን አመስግኑ። የተቀራችሁት ደግሞ በየተራ መሪ ስለምትሆኑ ሁላችሁንም ይመለከታል እና እዛ መሳፍንት ላይ ስለ ዲቦራ ይነሳል። እዛ ጋ ዲቦራ ያው በታሪክ ውስጥ ትልቅ ቦታ ያላት በመሳፍንት ዘመን ከተነሱ መሪዎች አንዷ ናት። ግን በዘመኑ የሴት መሪነት አንደርግራውንድ ስለነበረ ራሷን ብዙ ወደፊት እንትን አታስቀድምም። ግን ምን ይላሉ? አንቺ እስክትነሺ ድረስ መሪ ሆነሽ እስክትነሺ ድረስ መንገዶች በሰርጥ ነበሩ። ሰው ተገልጦ መሄድ አይችልም ነበር። ጎዳናው ሁሉ ከተማው በነፍሰ ገዳይ፣ በወሮ በላ፣ በሽፍታ ተሞልቶ ነበር። አንቺ መሪ ሆነሽ ከተነሳሽ ጊዜ ጀምሮ ይኸው ሰላም ወረደ፣ ተገልጦ በአደባባይ በጎዳና መሄድ ተቻለ። አንቺ መሪ ሆነሽ እስክትነሺ ድረስ የሚል እንግዲህ እህቶችም በዚሁ እግረ መንገድ ተበረታቱ። የእህት መሪዎችም እንዳሉ መጽሐፍ ቅዱስ በዚህ መልኩ ይናገራል። ሀሳቤ ግን መሪ በሌለበት ዘመን ሰው በፍርሃት በጭንቀት በስጋት ነው የሚኖረው፣ ተደብቆ ነው የሚሄደው። አጥቂው ብዙ ነው እና መሪ ማግኘት ቀላል ነገር ስላልሆነ በመካከላችሁ እግዚአብሔር ስለሰጣችሁ መሪዎች ስሙ ይመስገን። እግዚአብሔር ይመስገን። እግዚአብሔር እናንተን መሪዎችን ይባርክ፣ እናቶችን ይባርክ፣ ወጣቶችን ይባርክ፣ ታዳጊ ህጻናትን ሁሉ እግዚአብሔር ይባርክ እና የመሪነት የምትመሩ የመሪነት ቅባትና ሞገስ በእናንተ ላይ ይሁን። ይህንን ህዝብ ይዛችሁ መርታችሁ እስራኤል ቀይ ባህርን እንደተሻገረ በዛም ምድረ በዳ ያለውን ብዙ አስጊም አድካሚ የሚሆን ነገር አልፎ የተስፋውን ምድር እንደወረሰ ልጆቻቸው የሚሆኑ እንደዚህ የሚያወርሱ የሚያሻግሩ መሪዎች ያድርጋችሁ። እናቶች መሪዎችም የወጣቶችም ቤተክርስቲያን ማዕከላዊ አመራር ምትመሩ እግዚአብሔር በሙሴ ላይ ነበረ፣ በኢያሱ ላይ ነበረ፣ በአዲስ ኪዳንም እንደዚሁ በነ ጴጥሮስ ላይ በነ ያዕቆብ ላይ ነበረ። የመሪነት ቅባት
እና ሞገስ ተደማጭነት እግዚአብሔር በእናንተ ላይ ያደርግ። ልጆች ይስሟችሁ፣ ወጣቶች ይስሟችሁ፣ ከኋላ የሚከተለው ታዳጊ ትውልድ ይስማችሁ፣ ያዳምጣችሁ፣ ይቀበላችሁ፣ ይከተላችሁ፣ ይታዘዛችሁ። እግዚአብሔርን ቤት ደግሞ ለማገልገል ደፈቀነ ስትሉ ቤታችሁ እንዳይጎድል እግዚአብሔር ከኋላ ሆኖ ቤታችሁን ይስራል። ጥያቄዎቻችሁ ይመለሱ። ማንኛውም አይነት ሰው እግዚአብሔርን አገልግሎ ለጊዜው ጣል ጣል የተደረገ ሊመስል ይችላል፣ ግን እግዚአብሔር ያገለገሉትን አይጥልም እና ይሸከማቸው። እግዚአብሔር መርቶ እናንተንም መንጋውንም ወዳየላችሁ ያደርሳችሁ። እግዚአብሔር ሁላችሁም ይባርክ። የግል ሕይወታችሁ ትዳር ኑሯችሁንም ጨምሮ ይባርክ። እዚህም ልጆች አድገው የሀገር መሪነትም የቤተክርስቲያን መሪነትም እግዚአብሔር ያደርሳቸው። ወንጌል ያገልግሉ፣ ሚሽነሪ የሆኑ አስተዳዳሪ የሆኑ ትልልቅ የቢዝነስ ሰዎች የሆኑ የሀገር መሪዎች፣ ዲፕሎማቶች፣ ሳይንቲስቶች የሆኑላችሁ። እግዚአብሔር ከወዳችሁ የወጡትን ከአብራካችሁ የተገኙትን ልጆች ይባርክላችሁ። እንደ ቤተ ክርስቲያንም ያስፋችሁ፣ ያብዛችሁ፣ ያሳድጋችሁ፣ ዙሪያችሁን ሁሉ ያውርሳችሁ። አሜን። እና ብዙ እንግዲህ ሁላችንም ማለት ይቻላል በእኛው ኮሚኒቲ ተወስነን ያለ ነው። ሌላው ማህበረሰብ የሀገሩን ሌሎች ባህሎችን ቋንቋዎችን መድረስ አቅቶናል። እናንተ ግን አትወሰኑ። በሀበሻ በአማርኛ አትወሰኑ። እግዚአብሔር ያስፋችሁ፣ ሌላውን ማህበረሰብ ያውርሳችሁ፣ ከመከፋፈል ከልዩነት ይጠብቃችሁ፣ ደግሞ በአንድነታችሁ ያቆያችሁ። እግዚአብሔር በነገር ሁሉ ከእናንተ ጋር ይሁን። በጌታ በኢየሱስ ክርስቶስ ስም አሜን።